ሰላም ጤና ይስጥልን በያላችሁበት ሰላምታችን ድረሳችሁ ሰኔ 17 ቀን 2018 ዓ.ም የዕለቱን የዛላ ቴሌቪዥን ዝግጅቶች ይዘን ቀርበናል። እስከ መጨረሻው አብራችሁን ሁኑ። ዜጎች ከጊዜ ወደ ጊዜ እየጨመረ ከመጣው የሸቀጦች ዋጋ በበለጠ ከመንግስት ለሚያገኙት አገልግሎት የሚከፍሉት ክፍያ እየፈተናቸው ነው ተብሏል። በተለይ ከቅርብ ጊዜ ወዲህ በመንግስት አገልግሎቶች ላይ የሚታየው የታሪፍ ማሻሻያና ተገልጋዩ አገልግሎት ለማግኘት የሚጠየቀው ወጪ ከፍተኛ መሆኑን የነዋሪው ኑሮ በእንቅርት ላይ ጆሮ ደግፍ አድርጎበታል። በዚህም ምክንያት የሸማቹ መብት እየተጣሰ በመሆኑ ትኩረት ሊደረግበት ይገባል ሲል የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ተናግረዋል። የመንግስት አገልግሎት ትርፍ ማጋበሻ ሳይሆኑ ዜጎችን ለመደገፍ ማህበራዊ ፍትህን ለማረጋገጥ በህግ የተጣሉ ግዴታዎችን ለመወጣት የሚቀርቡ መሰረታዊ አገልግሎቶችና መብቶች ቢሆንም በአሁኑ ወቅት በጅምላ እየታዩ ያሉ የዋጋ ጭማሪዎችን ሸማቹ ማህበረሰብ ተስፋ የሚያስቆርጥ ወደ ከፋ ድህነት የሚገፋና ዜጎች መሰረታዊ አገልግሎቶችን እንዳያገኙ በማድረግ በሚከፍሉት ግብር የመገልገል የዜግነት መብታቸው አደጋ ላይ የሚጥሉ ሆነው አግኝቻቸዋለሁ ብሏል ድርጅቱ። የተለያዩ የመንግስት ተቋማት ያደረጓቸው የዋጋ ጭማሪዎች የማክሮ ኢኮኖሚውን ህመምና የህዝቡን የደመወዝ ወለል ያላገናዘቡ የሸማቹን ኪስ ሙሉ በሙሉ የሚያራቁቱ መሆናቸውን ያነሳ ሲሆን የኢሚግሬሽንና ዜግነት አገልግሎት የአዲስ ፓስፖርት ክፍያ በአዲስ አበባ ከተማ አዲስ የተሽከርካሪ ሰሌዳ ዋጋ የቴሌኮም አገልግሎትን ጨምሮ ሌሎች አገልግሎቶች ላይም የወጣውን ጭማሪ እንደማሳያ አንስተዋል። በእነዚህና በሌሎች የመንግስት ተቋማት የአገልግሎት ጭማሪዎች አገልግሎት ፈላጊውን ማህበረሰብ እየፈተነው እንደሆነ ተመልክተናል ሲል የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ለሸገር ሬዲዮ ተናግሯል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ታጣቂዎች ባደረሱት ጥቃት 3 የጸጥታ ኃይሎች ሲገደሉ 9 ሰዎችን አግተው ወስደዋል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ታጣቂዎች ባደረሱት ጥቃት 3 የጸጥታ አካላት መገደላቸውን የአካባቢው ነዋሪዎች ገልጸዋል። ጥቃቱ የደረሰው ታጣቂዎቹ መንገደኞችን አግተው ለመውሰድ ያደረጉትን ሙከራ ተከትሎ በተካሄደ የተኩስ ልውውጥ ነው። ጥቃቱ የተፈጸመው በማዕከላዊ ኢትዮጵያ ምስራቅ ጉራጌ ዞንና በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን በሚዋሰኑበት ቀሬ በተባለ ቦታ ነው። የመንግስት ታጣቂዎች ከህገወጥ ታጣቂዎቹ ጋር ባደረጉት የተኩስ ልውውጥ አብዛኛዎቹን ታጋቾች ማስለቀቅ ችለዋል። የምስራቅ ጉራጌ ዞን ፖሊስ መምሪያ ዋና አዛዥ ኢንስፔክተር ሙሰማ ጀማል ጥቃቱ መፈጸሙን አረጋግጠዋል። በጥቃቱም 3 የጸጥታ አባላት የህዝቡን ደህንነት ለማስጠበቅ ባደረጉት ትግል መሰዋታቸውን ተናግረዋል። ከሁሉም በላይ ግን በታጋቾች እጅ ቀርተው የነበሩ 9 መንገደኞችን ጨምሮ በጠቅላላ 48 ሰዎች ታጋቾችን ጉዳት ሳይደርስባቸው ለማስለቀቅ ተችሏል ብለዋል ኃላፊው። ጥቃቱን የፈጸሙና እገታውን ለማድረግ የሞከረው ከኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ተሻግሮ የመጣውና ሸኔ የተባለው ታጣቂ ቡድን ነው ብለዋል። መንግስት ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት ግን እስካሁን ስለ ጥቃቱ የሰጠው ማረጋገጫም ሆነ ማስተባበያ የለም። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞንና በኦሮሚያ ክልል ምዕራብ ሸዋ ዞን አዋሳኝ አካባቢዎች ታጣቂዎች በመንገደኞች ላይ ጥቃት ሲያደርሱ ያሁኑ የመጀመሪያ አይደለም። የትግራይ ክልል ባለስልጣናት ስራ ላይ የዋሉትን ጨቋኝ ህግ እንዲሽሩ ሂውማን ራይትስ ዎች ጥሪ አቅርበዋል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች የግዳጅ ወታደራዊ ምልመላ ለማካሄድና ተቃውሞን ለመቅጣት ስልጣን ይሰጣል ያለውን በትግራይ ክልል ስራ ላይ የዋለ ህግ እንዲሻር ለክልሉ ባለስልጣናት ጥሪ አቅርበዋል። የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ያጸደቀው ህግ ኤርትራ ከምትከተለው አስገዳጅ የብሔራዊ አገልግሎት ጋር ምስስሎሽ ያለው ነው ሲልም ድርጅቱ ተችቷል። የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቲሺያ ባድር የትግራይ ባለስልጣናት በክልሉ ለቀጠለው ፖለቲካዊ ውጥረት ሲቪል ሰዎችን ለውትድርና በመመልመልና የሚቃወሙትን በመቅጣት ምላሽ መስጠት እንደማይገባቸው አሳስበዋል። የህወሓት ጄኔራሎች ለፌዴራል መንግስቱ ዛቻ እየላኩ ነው። በአራት አቅጣጫ የከበበንን ጠላት ብቻውን አስቀርተነዋል ብሏል አንድ የህወሓት ጄኔራል። በአራት አቅጣጫ የከበበንን ጠላት ብቻውን አስቀርተነዋል ያለው የህወሓት ጄኔራል ጆን መዲድ ይሰኛል። የህወሓት ጄኔራሎችና ወታደራዊ መኮንኖች የሚያሰሙት ዛቻና ፉከራ ቀጥሏል። ከትግራይ ጦር አዛዦች መሃል አንዱ የሆኑት ጄኔራል ዮሐንስ ወልደ ጊዮርጊስ በቅጽል ስማቸው ጆን መዲድ በወይን ሚዲያ በኩል የተለመደ ክስና የናሸንፋለን ፉከራ ሰምቷል። ጄኔራሉ በአራት አቅጣጫ የከበበንን ጠላት አሰላለፉን በጣጥሰን ብልጽግናን ብቻውን አስቀርተነዋል ሲሉ ተደምጠዋል። የጦር አዛዡ አልተቋጨም ያሉትን ህልውና ለማረጋገጥ እየተዘጋጀን ነው ብለዋል። ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል በማለት ማስፈራሪያቸውን ይፋ አድርገዋል። ሰርቲፊኬት የሌላቸው የኮንስትራክሽን ባለሙያዎች በስራ ላይ እንዳይሳተፉ የሚከለክል አሰራር ሊተገበር ነው ተብሏል። የከተማና መሰረተ ልማት ሚኒስቴር ከስራና ክህሎት ሚኒስቴር ጋር በመቀናጀት በኮንስትራክሽን ዘርፍ ያሉ ባለሙያዎችን ብቃት ለማረጋገጥ የሚያስገድድ አዲስ አሰራር እያዘጋጀ ነው ተብሏል። አሰራሩ ደረጃ በደረጃ የሚተገበር ሲሆን ወደፊት ሰርቲፊኬት የሌለው ማንኛውም ባለሙያ በየትኛውም ደረጃ በኮንስትራክሽን ስራዎች ላይ እንዳይሳተፍ ሙሉ በሙሉ ይከለከላል ተብሏል። ምንም እንኳ ሂደቱ ዓመታትን ሊወስድ ቢችልም በአሁኑ ወቅት የዝግጁነትና የተግባር እንቅስቃሴዎች ተጀምረዋል ተብሏል።
በአዲስ አበባ ከተማ የ18 ሚሊዮን ብር ፒካፕ ተሽከርካሪን አካል በመበታተን የሰወሩ 7 ተጠርጣሪዎች በቁጥጥር ስር ውለዋል። በቦሌ ክፍለ ከተማ በአሽከርካሪነት ተቀጥሮ ይሰራ የነበረው አበራ መረሳ የተባለ ግለሰብ ሰኔ 5 ቀን 2018 ዓ.ም ግምቱ 18 ሚሊዮን ብር የሚያወጣ የኮር 3 ሃይሉክስ ፒካፕ ተሽከርካሪን ከሚሰራበት የኮንስትራክሽን ድርጅት በመሰወር ከ6 ግብረ አበሮቹ ጋር ለአንድ ግለሰብ በ600 ሺህ ብር ለመሸጥ ተስማምቷል ሲል ፖሊስ ገልጿል። ተጠርጣሪዎቹ 110 ሺህ ብር ቀብድ በመቀበል ተሽከርካሪውን አዳማ ከተማ በመውሰድ አካሉን መነቃቀላቸውንና በአንድ መጋዘን ውስጥ ደብቀውት መገኘታቸውን ገልጿል። የወንጀል ድርጊቱን ሲከታተል የነበረው የቦሌ ክፍለ ከተማ ፖሊስ ሰኔ 15 ቀን ከሀገር መከላከያ ከብሔራዊ መረጃና ደህንነት እንዲሁም ከአዳማ ፖሊስ ጋር በመቀናጀት 7ቱንም ተጠርጣሪዎች ከነ ኤግዚቢቱ በቁጥጥር ስር መዋሉን ገልጿል። ሶማሌላንድ ህገወጥ ያለቻቸውን የውጭ ዜጎች በ10 ቀናት ውስጥ አገር ለቀው እንዲወጡ አዛለች። የሶማሌላንድ የውስጥ ጉዳይ ሚኒስቴር ብሔራዊ ደህንነትን ለማስጠበቅና የስራ ዕድል ለዜጎች ለማስከበር በሚል ህጋዊ የመኖሪያ ቪዛና የስራ ፍቃድ የሌላቸው የውጭ ዜጎች በ10 ቀናት ውስጥ አገር ለቀው እንዲወጡ አስቸኳይ መመሪያ አውጥቷል። በተቀመጠው የጊዜ ገደብ ውስጥ የማይወጡት ላይ እስራትና ከሀገር የማባረር እርምጃ እንደሚወስድ ያሳሰበው ሚኒስቴሩ ህገወጥ የውጭ ዜጎችን መቅጠርም ሆነ ቤት ማከራየት በጥብቅ የተከለከለ መሆኑንና ተላላፊዎች ላይ ከባድ ቅጣት እንደሚጣል አስታውቋል። ይህ ውሳኔ በዚያ በሚኖሩ በርካታ የጎረቤት ሀገራት ዜጎች ላይ ከፍተኛ ተጽዕኖ እንደሚያሳድር ተገልጿል። የምስራቅ ሊቢያ መንግስት ባለስልጣናት ኢትዮጵያን ጨምሮ 4 የአጎራባች አፍሪካ ሀገራት ዜጎች ወደ ሀገሪቱ እንዳይገቡ እገዳ ጥለዋል። የባለስልጣናቱ እርምጃ በምዕራባዊ የሊቢያ ባህር ወደብ በኩል ወደ አውሮፓ ለመሻገር የሚያልሙ ተሰዳጆችን ቁጥር ለመቀነስ ያለመ መሆኑ ተገልጿል። በሊቢያ ባለስልጣናት እገዳ የተጣለባቸው የሱዳን፣ የኤርትራ፣ የኢትዮጵያና የሶማሊያ ዜጎች መሆናቸው ተገልጿል። የሊቢያ የባህር ወደብ የተሻለ ህይወትን አልመው ወደ አውሮፓ ለመሰደድ የሚሞክሩ በርካታ የአፍሪካ ተሰዳጆች የሚያዘወትሩት መሸጋገሪያ መስመር ነው። ክልከላ የተደረገባቸው የሱዳን፣ የኤርትራ፣ የኢትዮጵያና የሶማሊያ ተሰዳጆች በየብስም ሆነ በባህርና በአየር ወደ ሊቢያ ግዛት እንዳይገቡ ከልክለዋል። አምነስቲ ኢንተርናሽናል እንደሚለው ስደተኞች ላይ በተደረገ ክትትል በሺዎች የሚቆጠሩ በዚሁ ምክንያት ታስረዋል። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ሊቢያ ውስጥ ከ900 ሺህ በላይ ስደተኞች ይገኛሉ። ከነዚህ መካከል ከፍተኛውን ቁጥር የያዙት የሱዳን ዜጎች ናቸው። አብዛኞቹ ስደተኞች ወደ አውሮፓ ለመሻገር የሚፈልጉ ቢሆንም ስደተኞችን የጫኑ ጀልባዎች በባህር ላይ ቃኞች እየተያዙ ወደ ሊቢያ እንዲመለሱ እየተደረገ ነው ተብሏል። ስደተኞቹ በሊቢያ መንግስታት እስር ቤቶች የሚያዙ ሲሆን እንግልት፣ የግዳጅ የጉልበት ስራ፣ ድብደባ፣ አስገድዶ መድፈርና ማሰቃየት እንደሚፈጸምባቸው ተገልጿል። የተባበሩት መንግስታት ድርጅት መርማሪ ኮሚሽንም ስደተኞቹ ላይ የሚደርሰውን እንግልት በሰብአዊነት ላይ የሚፈጸም ወንጀል ነው ብሎታል። ጣሊያን የውጭ ጉዳይ ፖሊሲዋን እንደማትቀይር አስታውቃለች። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ባለፈው ሳምንት በፈረንሳይ ከተካሄደው የቡድን 7 ጉባኤ ማጠቃለያ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት አወዛጋቢ አስተያየት መደነቃቸውን ገልጸው ሆኖም ይህ ክስተት የሮምን የውጭ ጉዳይ ፖሊሲ እንደማይቀይረው አስታውቀዋል። አንሳ የተባለው የዜና ወኪል ማክሰኞ ዕለት ባወጣው ዘገባ መሰረት ሜሎኒ በጉባኤው ወቅት ይገባኛል ጥያቄ ዙሪያ ለቀረቡት ሪፖርቶች ምላሽ ሰጥተዋል። ጠቅላይ ሚኒስትሩ ምንም እንኳን ይህ ውዝግብ ቢኖር የጣሊያን የውጭ ጉዳይ ፖሊሲ ሳይለወጥ እንደሚቀጥል አጽንኦት ሰጥተው ተናግረዋል። ያም ሆነ ይህ ሀሳቤን አልቀይርም፣ የጣሊያን የውጭ ጉዳይ ፖሊሲ ላለፉት 80 ዓመታት እንደነበረው ይቆያል። በምዕራባውያን ጥንካሬ መሰረት የሆነው በአሜሪካና በአውሮፓ ህብረት መካከል ያለውን ጠንካራ ግንኙነት ማስቀጠል ቀዳሚ ተግባራችን ነው ሲሉም አስታውቀዋል። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ለዕለቱ ያዝንላችሁ መረጃ እኔን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት መልካም ጊዜ ተመኘን።